ይሁን ማንም ሙስሊም ይሁን የሌላ እምነት ተከታይ ሊበደል አይገባም። ከተበደለ ደግሞ በዳይነህ አንተ ተብሎ ትክክለኛው መፍትሄ የሚደረግበትና ሰላም የሚመጣበትን ነገር ልታስተካክሉ ይገባል። እኔ አጋጣሚ ስገባ ሱረቱን ከውሰርን ሲቀራ አየሁትኝ ሙባረክ ማለት ነው። ሌላ ያየውን ነገር የለም። ኦኬ። ስለዚህ ጉዳይ ላይ ማድረግ ያለባችሁን ተነጋገሩና እንደው ለአላህ ስትሉ ይሄንን ነገር መፍትሄ አድርጉ። ሐምዛ ሙባረክ ሩቅያ ያስፈልገዋል ምን ያስፈልገዋል እያልክ ነው። ሙባረክ የሚናገረውን ጠንቅቆ የሚያውቅ ልጅ ነው። አንዳንዴ ነገሮች ሲመጡበት መሸሻ የሚጠቀማቸው ነገሮች አሉ። አሁን እሱ የትም ዘር ነኝ ይበል፣ የትኛውም ዘር ይሁን ከአደም ነው የመጣው። በቃ አይመለከተንም። ከአደም አለይሂ ሰላም ነው የመጣው። የትም ዘሩ ውስጥ ይግባ። እንደ ሙስሊም ኩልኩም ሚን አደም ወአደሙ ሚን ቱራብ ነው ያቱል ረሱል አለይሂ ሰላቱ ወሰላም። ይሄን አንክድም። የትኛውም እምነት ተከታይ ይሁን ከአደም አለይሂ ሰላም ነው የመጣው። ኦኬ፣ ሌላ መምጫ የለንም። ስለዚህ አሁን ሙባረክ መሸሹንና ሌላ ነገሩን ማድረጉን ትታችሁ ልጆቹን አናግራችሁ እንደው አላሁ ረቡል ዒዛ ሰላሙን ያውርድ በረህመቱ በእዝነቱ። የተወሰኑ ሰዎች በሚጣሉት ትልልቅ ህዝብን ሰላማዊ ህዝብን የሚበጠብጡ ነገሮች እየተቆራረጡ እየተለቀቁ ሐቂቀተን አገር ላይ ያለን ከአገር ውጭ ያለን ጎረቤት አብሮ የሚኖርን ሰው የሚያባሉ ነገሮች እየሆኑ ነው ያሉት። ይሄን አላህ አይወድም። ይሄን አላህ ሱብሓነሁ ወተዓላ አይወድም። የምታረጉትን ነገር የምታረጉት እከሌ ይወዳችኋል እከሌ ይጠላናል ብላችሁ ሳይሆን እውነት ይሄን አላህ ሱብሓነሁ ወተዓላ ይወደዋል ወይ ብላችሁ። ይሄ ነው የመጀመሪያው ነገር። ምክንያቱም አንተንም የሚያኖርህ ዓለም ላይ ያለውን የሚያኖረው አላህ ሱብሓነሁ ወተዓላ ነው። የሱን ድንበር አልፎ አንድ ሰው ለስሜቱ ሲል ለዘሩ ሲል የአላህን ሱብሓነሁ ወተዓላ ድንበር አልፎ ዱንያም አኺራም ሰክሰስ እንደሌለ ታውቁታላችሁ ሁላችሁም እዚህ ውስጥ ያላችሁ። ስለዚህ ይሄን ነገር ተነጋገሩና ተወያይታችሁ ለዚህ ነገር መፍትሄ እንድታረጉ ነው። አመሰግናለሁ። አዳምጫችሁ ነው ይወጣለሁኝ። እሺ ባረከላሁ ፊኩም። አትቀልዱ። ደሳለና አሲያ የለበትም አንተ እድርስ የለበትም ዝም በል። አንድ ጊዜ ኦኬ ለሳል ይመለሳል። ሰው እኔ አይነን የታየው ማውራት ይችላል። አንድ ጊዜ ነገር ስለሌለ ተውን አንን አስወራ አሲያ ወላሂ በጣም ትክክለኛና አስወራይ። እኛ እዚህ የተታዘ ልጅ ወደ ኋላ ወደ ወገቡ ሰው አለው። ትናንትና ጅጅኪያ ብር አስዋጠት። ብሩን የት ገባ? ሙባረክ ሙሉ ለየት ብር እንደይዋጣ ቆጨረን ነበር። አሁን ልበል ከአቅም በላይ ሆነ። አንድ ሁለተኛ እዚህ ገዳለ አንድ ተገዳ አንድ ተታዛለ። እነዚህ አሽቃባጭ እጁን ከቶበን ነው ነገሩን እያጠነከረ ያለው። አንድ ጊዜ ሕክምና በኦሎተኛ ሕክምና ለማን አይሆዱን? ኦሎት ሕክምና ኦሎትም ሰው ሐምዛ አቲስኒ በይታ አንተም ታውቃለህ አይደለ? ሐምዛ ተነጋገሩና ውጡና ተወያዩና ከሁለቱም በኩል ያሉ ሰዎች መተው ለአላህ ብለን የሚሳደበው ይሳደብ የሚናገረው ይናገር። አሲያ ሳትጂ እዚህ ሰው እኔ አሳጥሬ እወጣለሁ። ሳትጂ አሲያ አንቲ ሳትጂ ሙባረክ አንዴ ይናገርና ሰዎቹ በሌሉበት ከሌ ይሄን አድርጎ ይሄን ከሌ ይሄን አይደለም። እንደዛ አይደለም። እኔ የምናገረውን ጠንቅቄ ማቅሰው ነኝ። እንዳንቺ ያለው ክብር ለሰው ልጅ ለሁሉም ብሔር ለሰው ልጅ ክብር ላለው ሰው የምናገረውን ጠንቅቄ አውቃለሁ። ክብር ለሌለውም ደግሞ አላህ ይቅር በለኝ እንዴት መናገር እንዳለብኝ አውቃለሁ። ገባሽ? እኔ ሰውን የሰው ልጅ አንድ ነው፣ ግን ክብር ያለው ክብር የሌለውም የሚባል ነገር አለ። እንዳንቺ ቢሆን ክብር ላለውም ክብር ለሌለውም ለተጠየቅነው ጥያቄ መልስ በትክክል መመለሱ ሸሪዓም ነው። ግን ሰይጣን የሚባል ነገር አለ፣ ያሳስታል። ለማንኛውም በልጆቹ ጉዳይ ላይ አላህ በሚያውቀው አንቺ እንዳልሽው ያልሽውን ነገር ሙሉ በሙሉ ትክክለኛና ሸሪዓም ነው። የሰው ልጅ በምንም አይበላለጥም። የሰው ልጅ መሰቃየት የለበትም። እኔም ያን ነገር እያወገዝኩ ነው እስከዛሬ ደረስኩት። ልጁም መጀመሪያ የተያዘውም ልጅ እንዲወጣ ብዙ ነገር አድርጌያለሁ፣ አልተሳካልኝም። ወደዚህ ይጎተታል፣ ወደዛ ይጎተታል። መጀመሪያ ቀን ማደር የለበትም ይሄ ነገር ካደረ ይበላሻል ስል ሰሚ ባገኝ ማለት ነው እዛኑ ቀን ማታ ያልቅ ነበር። ገባሽ? እዛኑ ቀን ማታ ማደር የለበትም ስል ደጋፊ ቢኖረኝ ያልቅ ነበር። ለምን? ፖለቲከኛም ይፈልገዋል ይሄን ነገር።
ዘረኛም ይፈልገዋል ይሄን ነገር ማለት ነው። ያ ካደረ ደግሞ ዘረኛውም ፖለቲከኛውም እጁን ስለሚያስገባበት ይሄን ነገር እንዲያድር አልፈለኩም። ግን አደረ። ያው እንደፈራሁት አይሆንም ይሆናል አይሆንም እየተባለ ከዚህም ከዛም ሌላ ነገር ተጀመረ። እኔ እንዳንድ ሰው አሲያ እስከ ዛሬ ድረስ ራሱ የቆየሁበት ይሄ ነገር እንዲሳከል ነው። ገባሽ? እስከ ዛሬ ድረስ የቆየሁበት ይሄ ነገር እንዲስተካከል ብዬ ነው። ሳየው ግን እየተራዘመ እየሄደ ስለሆነ እኔ መናገሬ ሽምግልና መግባቴ ይሄን ነገር የሚያበላሸው ከሆነ እኔ ቢቆም ማስተካከል ከቻለ ብዬ በሶሻል ሚዲያው ህዝብ አስነክቤ ወጥቻለሁ ከውስጡ ማለት ነው። ለምን ውስጡኜ እስከ ዛሬ ድረስ ማስተካከል አልቻልኩም። ገባሽ? እኔ ማስተካከል እስካልቻልኩ ድረስ በተውስ የሚለው ማታ አስቤው ማለት ነው። ተጨንቄያለሁ፣ እንቅልፌን አጥቻለሁ፣ ከሰው ጋር ተሰዳድቤያለሁ፣ ተቀያይሜያለሁ። በቃ ዝም ብዬ በአይኔ የተጎዱ ሰዎች አሉ ኢትዮጵያ ላይ ለነሱ ድምጽ ብሆንሳ ብዬ ወሰንኩ። የተዋጠ ብር የት ሄደ ሙባረክ? ትናንትና ሌት የተዋጠ ለምን ይሄ ነገር ከይር የለውም። የምን ብር ነው ሐምዛ? ትናንትና ለዚህ የተታዘ ሰው ሊወጣ ብር ተዋጠ። እናት ኡስታዝ ሐምዛ ባሳኑ ኢድሪስ ይውጣ። ሰው ነፍስ እየቀለደ ነው። ሸሃዳ አለን ኡስታዝ ሐምዛ ወንድሜ ሐምዛ። አቤት ይሄ ነገር ይኸውልህ እዛ ቦታ ላይ ያሉት ሁለቱም ወንድሞቻችን ናቸው። ተነጋግረን እዛ ቦታ ላይ ያሉትን ሰዎች መጥተው መፍትሄ መደረግ አለበት ሐምዛ። ምክንያቱም የእህቶቹ የወንድሞቹ ህመም ያላመመው ከኛ አይደለም ብለዋል የኛ ነብይ አለይሂ ሰላቱ ሰላም። ኦኬ የሆነው ነገር ሆኖ በስነ ስርዓት ተነጋግረን በሁለቱም በኩል ያሉት ሰዎች መምጣት የሚችሉ ከሆነ ውጡና እናንተ ተነጋገሩና እንደው አላህን ሱብሃነሁ ወተዓላ ብቻ አስባችሁ። እውነቴን ነው የምለው ሐምዛ፣ እነዚህ እዛ ሀገር ላይ ያሉ ሁለቱም ወገኖች ወላጆቻቸውን ያሳልፉ ለራሳቸው ህይወታቸው እንዲያልፍላቸው የወጡ ናቸው። እውነት ነጋ መሸ እያሉ እየለፉ ያሉ ናቸው። የራሳቸው ችግር ይበቃቸዋል። ስለዚህ ከሌ የምንባባለው ነገር እኛ ጥሩ ቦታ ላይ ሆነን ነው። ስለነዚህ ልጆች ብቻ አስበን ተነጋገሩና ኦኬ አንድ ቦታ ገብታችሁ ይሄን ነገር ብቻ መቋጨት ላይ ይሰራ። እንደው ለአላህ ስትሉ አላህ አይወድም። ሐምዛ ባህ ከነረስ ውጡ ከዚህ ውስጥ አንዴ ቆይ ስለመጣ አቡ ፋኖ ስለመጣ ይሄ ታሲያ ይሄ ነገር ቀጥሮ አያስፈልግም። እስቲ እዚሁ ጋር ያቀጥልና ያብርዱ እዚህ ጋር ቆይ አቡ ፋኖ ሐምዛ ትናንትና ሌት ሐምዛ ትናንትና ሌት ብር ይዋጣ ነበር። እዚህ ብር ምን አገባ እነሱ ወደው ያደረጉት እዚህ ብር ይተዋጠ ማን አዘዘ? ልጁ ልዋጣ ብር ይዋጣ ተባለ። ከጅጅኪያ ሙሉ ሌት ሀደሩ ብር ተዋጠ። እዚህ ብር ቤት ገባ። እንግዲህ ምን አገባ እነሱ ወደው ያደረጉት ምን አገባ? እነሱ ተስማምቶ የዱም ተስማምቶ የልጁን ባሉት ምን አገባ? ህይወት ተታዘ ሰው ታሰረ። ብር ወዱም ይባል ነገር የለም። ጨዋታ አይደለም። እዚህ ብር ለምን ወጣ? ከማን ጋር ተሰማማው ወጣ? የት አለ? አንተ ምን አገባ? ብር ወጣ አንተ ባረክ ብር ሰብስበሃል አንተ? አው ጅጅኪያ ጋር ሰብስኩም ማታ ኦኬ አሰባሰብኩም አሲያዬ ነገር ማለት ነው። ልጁ መታከሚያ አይለችም። እሷ ስትኖር እሷን ትጠይቃለህ። አንዴ ሙባረክ አልሰበሰበም አይደል? እሷ ስትኖር ነበር ለምን ወራት አይፈርድም ነበር ነገር አንበል አው ገስ ላይ ነበር ስሚ አው ይላል ፋኖን አስገባውና ይኸውልህ ሐምዛ እዚህ ሰው ሁሉ ማስላት ችግር አለው። ይሄ ነገር ወደ ኋላ እንዳትወርጃ ማለት ነው። ብሩ ከተመለሰ ተጠያቂ አንተ ነህ። ወቅ አቡ ፋኖ ብሩ ከተመለሰና ልጆቹ ተጠያቂ ናንተ። ብር ለምን ተዋጠ? ምን አገባ አንተን? አንተ ምን አገባ? ባረክ ወንድሜ አንዴ አሁን እሱ ሲዋጣ ያለው ማን ነው? እሷ የለችም። እሷ ስትመጣ ወይ ደግሞ ከሷ ጋር ሲገናኝ ይጠይቃታል። አንዴ ሙባረክ ስለሱ ሌላ ሰዓት ታወራላችሁ። አሁን ስለ ብሩ የምታወሩበት ታይም አድርጉለት። አሁን እኮ ስቃይ ላይ ያሉ ወንድሞች አሉ። ትናንትና እዚህ ሰው ሊዋጣ
ሊወጣ ብር ይዋጣ ተባለ ሰው ኡስታዝ ባሳ ዱቢ ጋር ነው ዱቢ ሲታታ ተቆደ ኢዝ ተታዞ ያለው ልጅ ባሳኒ ኡስታዝ ባሳ ሲያሰው ጀታራ ነው የሚጭቁላ ኦኬ እድርስን አውርዱት እነሱን ለማስወጣት ነው ለማስወጣት ብር ተሰበሰበ አይደለም ለማሳከም ነው ራሳቸው ወዶ ያደረጉት ነገር አንዴ እሱ ጋር እንደርሳለን ኢድሪስ አንረሳውም ይሄ ይቀመጣል አንዴ አቡ ፋኖን ሳበው እሺ ኖ ኡስታዝ አሲያኔ ከፋኖ ጋር አልቀመጥም ሙባረክ አዳምጠኝ አንተ ሙስሊም ነህ አላህን ፍራ ሱብሃነሁ ወተዓላ ኡስታዝ አሲያ አቡ ፋኖ የሰራብኝን ቪዲዮ አይይና እሱን እንደደረስበታለን አንዴ እንደው ለአላህ ስትል ሙባረክ አንዴ እኔን አዳምጠኝ ሙባረክ ምንም ይሁን እሺ እህቴ ነኝ እሺ አንዴ ነገርን ካከረረው ብዙ የሚያከሩ ነገሮች አሉ አንዴ ይግባ ወንድምህ ነው ወደድክም ጠላህም ወንድምህ ነው ወደድክም ጠላህም አቡ ፋኖን አንዴ ያስገባ ትናንትና ሙባረክ አሲያ አንተ ተሰብሰበት ከኩል ሰው ይትባሲ ነበረትኝ አሁን ስማ ምን ትላለህ ከሰጋ ማውራተ ሰምትል አስደረግ እሺ ኢድሪስ አንዴ ቆይ እነሱ እናገሩና ከዛ በኋላ ስለ ብሩም ጉዳም ይነሳል ነገር ግን ይኸውልህ ሙባረክ አላህን ፍራ አቡ ፋኖ ጋር መናገር አለባችሁ አላህን ፍራ ይሄ ነገር ይቃስ ከዚህ ጋር ይቆም አቡ ፋኖን ሳበው ወይ ሞዴሬተር ኡስታዝና ኡስታዝ ላ አታስገቢው ያልኩት ማለት ነው ስሚኝ አታስገቡት ያልኩት አንደኛ እነሱ ራሳቸው ሁለት ቦታ ተከፋፍሏል ልጁን ያዙ ልጆች ምን አሉ አንዴ እናዳምጠው ሙባረክ እሱ የሚለውን እንስማው አይደለም አንተ አወራህ እኔ አወራሁ ሐምዛ አወራ አይደለም አንዴ እሱ ይግባና